بسم الله الرحمن الرحيم السلام عليكم ورحمة الله وبركاته. زاري إن شاء الله دروس اللغة العربية لغاية ناتجنا بها نجمراለን الجزء الأول የመጀመሪያው ክፍል ያው 13 ደርሶች አሉት። الدرس الأول የመጀመሪያው ደርስ هذا ነው የሚለው። በዚህ الدرس الأول ውስጥ ደግሞ ሌሎች አራት ንዑስ ርዕሶች አሉን። የመጀመሪያዋ አሊፍ ብለን هذا በሚለው ብቻ አረፍተ ነገሮች እንሰራለን። ሁለተኛው ማሃዛ ብለን ምን አይነት አረፍተ ነገር እንደሚሰራ እናያለን። ሶስተኛው ደግሞ አሃዛ ብለን የሚሰራለ። አራተኛው መን ሀዛ በሚሉት በእነዚህ በአራቱ አረፍተ ነገሮች እየሰራን እንለማመዳለን። ሀዛ የሚለው እስመል ኢሻራ ይባላል። ያው ማመልከቻ ስም ነው። በዚህ ስም የምናመለክተው ወደ አንድ ወንድ ወይም እንደ ወንድ ለሚጠሩ ቃላቶች የምናመለክትበት ስም ነው። ሀዛ ማለት ያው ትርጉሙ ይሄ ማለት ነው እና እሱን መጀመሪያ ላይ በማድረግ የምናውቃቸውን ስሞች በማስከተል አንድ የአረበኛ አረፍተ ነገር መስራት ይቻላል ነው። ሀዛ በይቱን፣ ሀዛ በይቱን ስንል ይሄ የተሟላ አረፍተ ነገር ነው። ሀዛ መስጂዱን፣ ይሄ መስጂድ ነው ስንል እንደዚሁ ይሄም የተሟላ አረፍተ ነገር ነው። ሀዛ ባቡን፣ ይሄ በር ነው ማለት ነው። ሀዛ ኪታቡን፣ ይሄ መጽሐፍ ነው ማለት ነው። ሀዛ ቀለሙን፣ ይሄ እስክሪብቶ ነው ማለት ነው። ሀዛ ሚፍታሁን፣ ይሄ ቁልፍ ነው እያልን ነው። ሀዛ መክተቡን፣ ይሄ ጠረጴዛ ነው ማለት ነው። ሀዛ ሰሪሩን፣ ይሄ አልጋ ነው ማለት ነው። ሀዛ ኩርስዩን፣ ይሄ ወንበር ነው። በዚህ አይነት መልኩ ሀዛን ከፊት እያደረግን የምናውቃቸውን ቃላቶች በማስከተል አረፍተ ነገር መስራት እንደሚቻል የመጀመሪያው ደርስ ያሳያል ማለት ነው። ይሄ ጁምላ ነው፣ የተሟላ ትርጉም ያለው አረፍተ ነገር ነው። ሁለተኛው በዚሁ ደርስ ውስጥ የሚካተተው ማ ሀዛ፣ ሀዛ የሚለውን ቃል ማ የሚባል ፊደል ካስቀደም ነው ጥያቄ ይሆናል። በነገራችን ላይ ይሄ ሀዛ ማለት ልክ በእንግሊዝኛ ዚስ ኢዝ እያልን አረፍተ ነገር እንደምንሰራ ነው። ዚስ ኢዝ ኤ ሃውስ እንደምንለው አይነት ነገር ነው ሀሳቡ። ዚስ ኢዝ ኤ ሃውስ ሲባል ሀዛ ቤት በአረበኛ። እዚህ ጋር ደግሞ ማ ሀዛ ማለት ዋት ኢዝ ዚስ ማለት ነው። በእንግሊዝኛ ዋት ኢዝ ዚስ፣ ይህ ምንድን ነው ብለን እንደምንጠይቅ አረቢክ ደግሞ ማ ሀዛ የሚባለው። ስለዚህ ሀዛ የሚለውን ቃል ከፊቱ ማ ካስቀደምን ቺ ማ የምትባለው ነገር ልክ ዋት እንደማለት ነው እና ማ ሀዛ ይህ ምንድን ነው ማለት ነው። ከዛ በኋላ መልሳችን ምን ይሆናል? እዚህ ጋር ያሉት አረፍተ ነገሮች በሙሉ መልስ ይሆናሉ። ለምሳሌ አንድን ቤት እያሳየን ማ ሀዛ ብለን ከጠየቅን ይህ ምንድን ነው ስንባል መልሱ ምን ይሆናል? ሀዛ በይቱን፣ ይሄ ቤት ነው ብለን እንመልሳለን። በር ላይ ማ ሀዛ፣ ይህን በር እያሳየን ማ ሀዛ ብለን ስንጠየቅ ጥያቄው ማ ሀዛ፣ ይሄ ነገርም እንግዲህ ጥያቄ ነው። ማ ሀዛ ይሄ ምንድን ነው ማለት ነው። ምን ብለን እንመልሳለን? ሀዛ ባቡን፣ ይሄ በር ነው ብለን መለስን ማለት ነው። ሶስተኛ ማ ሀዛ ይሄ ምንድን ነው ስንባል ለምሳሌ መስጂድ ከነበረ ሀዛ መስጂዱን፣ ይሄ መስጂድ ነው እያል በዚህ አይነት መልኩ ሁሉንም መቀጠል እንችላለን። ማ ሀዛ ይሄ ምንድን ነው ስንባል ሀዛ ቀለም፣ ይሄ እስክሪብቶ ነው። ማ ሀዛ ይሄ ምንድን ነው? ሀዛ ሚፍታህ፣ ይሄ ቁልፍ ነው። ማ ሀዛ ይሄ ምንድን ነው? ሀዛ መክተብ፣ ይሄ ጠረጴዛ ነው። ማ ሀዛ አልጋ ከሆነ ለምሳሌ ማ ሀዛ ይሄ ምንድን ነው ስንባል ሀዛ ሰሪር፣ ይሄ አልጋ ነው እንላለን። ወንበር ከነበረ ማ ሀዛ ይሄ ምንድን ነው ስንባል ሀዛ ኩርሲ፣ ይሄ ወንበር ነው። በዚህ አይነት መልኩ ጥያቄ መፍጠር እንደሚቻል በዚህ አየን ማለት ነው። ሶስተኛው ደግሞ የመጠየቂያ ስታይል አሃዛ የሚባል አለ። አሃዛ እዚህ ጋር ደግሞ ሀዛ የሚለውን አ የምትባል ፊደል ያስቀድም ነው። ይችም አ የምትባለው ነገር ለመጠየቂያ የምትመጣ ቃል ነች፣ ልክ ማም መጠየቂያ እንደሆነች ማለት ነው። እዚህ ጋር ግን አሃዛ እንልና የእቃውን ስም እንጠራለን። ለምሳሌ አሃዛ በይቱን፣ አሁን ይሄ ጥያቄ ነው። እንዴት ነው ጥያቄ መሆኑን የምናውቀው? ሀዛ በይቱን ከሆነ ስቴትመንት ነው፣ ምን ብሎ አረፍተ ነገር ነው እንጂ ጥያቄያዊ አይደለም። ግን እዚህ ጋር ወደ ኩዌስችን ተቀይሯል እና ስለዚህ አሃዛ በይት ይሄ ቤት ነው ወይ ማለት ነው። ስንመልስ ሁለት አይነት መልስ አለ። ነዓም ሀዛ በይት፣ አዎ ይሄ ቤት ነው። ካልሆነስ ላ እንልና ሀዛ መስጂድ፣ አይ ይሄ መስጂድ ነው እንጂ ቤት አይደለም ማለት ነው። ስለዚህ አሃዛ የሚባል የመጠየቂያ ስታይል አለ። እሱን መለማመድ ይፈልጋል። አሃዛ በይት ከሆነ ነዓም ሀዛ ቤት፣ አዎ ቤት ነው። ካልሆነ ላ ሀዛ መስጂድ፣ አይ ይሄ መስጂድ ነው እንላለን ማለት ነው። ለምሳሌ መጽሐፍ እያሳየን አሃዛ ኪታብ፣ መጽሐፉን እያሳየው አሃዛ ኪታብ ካልኩ ምን እያልኩ ነው? ጥያቄ ነው። ሀዛ ኪታብ ጥያቄ አይደለም። ሀዛ ኪታብ ማለት ይሄ መጽሐፍ ነው ማለት ነው። አሃዛ ኪታብ ማለት ግን ይሄ መጽሐፍ ነው ወይ ማለት ነው። ሀዛ ኪታብ ይህ መጽሐፍ ነውን ስንባል ሁለት መልሳለን። ከሆነ ነዓም የምትለውን ቃል እንጠቀማለን። እና አረቢክ ነዓም ማለት በቃ የስ ማለት ነው። በእንግሊዝኛ የስ እንደሚባል አረቢክ ደግሞ ነዓም እንላለን። ከዛ የተጠየቀውን ራሱን ሀዛ ኪታብ፣ ነዓም ሀዛ ኪታብ፣ አዎ ይሄ መጽሐፍ ነው ማለት ነው። ግን እስክሪብቶ እያሳየው አሃዛ ኪታብ ብል ይሄ ኪታብ ነው ወይ ካልኩኝ እስክሪብቶውን ላ ማለት ደግሞ ነው ማለት ነው። አይ አይደለም ሀዛ ቀለም፣ ይሄ እስክሪብቶ ነው። በዚህ አይነት መልኩ ወደታች መቀጠል እንችላለን። ለምሳሌ አሃዛ ኩርሲ ብንባል ወንበር ከሆነ አሃዛ ኩርሲ
ጥያቄ ነው። በምን ነው ጥያቄ መሆኑን የምናውቀው? አ በመጨመሯ። ይቺ አ የምትባለዋ ነገር አዳተል እስቲፍሃም ትባላለች፣ የመጠየቂያ ቃል ናት። ልክ እዚህ ጋር ማ የምትባለውም የመጠየቂያ ቃል ትሆነች ማለት ነው። ሀዛ ኩርሲ፣ ሀዛ ኩርሲ ጥያቄ አይደለም። ሀዛ ኩርሲ ማለት ይህ ወንበር ነው ወይ ነው። ሀዛ ኩርሲ ማለት ግን ይህ ወንበር ነው ወይ ስንባል ከሆነ ናም ሀዛ ኩርሲ፣ ግን ወንበሩን ጠረጴዛውን እያሳየው ሀዛ ኩርሲ ብል ላ ሀዛ መክተብ፣ አይ ይሄ ጠረጴዛ እንዳለ ማለት ነው። በዚህ አይነት መልኩ ሶስተኛ ስታይል እንደዚህ አይነት ነገሮች መስራት እንችላለን ነው። ሌላው እዚሁ ደርስ ላይ የተካተተችው መን ነች። መን የመጠየቂያ ቃል ነች። አረቢክ መጠየቂያ ነች፣ ግን በእሷ የምንጠይቀው መን በሚለው ቃል የምንጠይቀው ገይረ አቂል ለሆኑ ነገሮች ነው። አቂል ማለት ለሰው ማለት ነው። ባጭሩ ሰዎች ለምሳሌ መን ሀዛ ይሄ ምንድን ነው ማለት አይደለም። መን ሀዛ ማለት ይሄ ማን ነው፣ ሁ ማለት ነው። ባጭሩ በእንግሊዝኛ ይሄ ሁ ኢዝ ዚስ ማለት ነው። ሁ ኢዝ ዚስ ይሄ ማን ነው። ያንኛው ሀት ኢዝ ዚስ ነው። ሀት ኢዝ ዚስ ስንባል ሀዛ በይት፣ ሀዛ ባብ፣ ሀዛ መስጂድ ብለን መልሰናል። ግን ይሄ ሁ ኢዝ ዚስ መን ሀዛ ይሄ ማን ነው ሲባል ሀዛ ጣሊቡ ይሄ ተማሪ ነው። መን ሀዛ ሀዛ አሕመድ ይሄ አሕመድ ነው። መን ሀዛ ሀዛ አቢ ይሄ አባቴ ነው። መን ሀዛ ሀዛ አኺ ይሄ ወንድሜ ነው። በዚህ አይነት መልኩ አቂል ለሆኑ ነገሮች ለሰውና እንደዚሁ ሙያዎቹን በተመለከተ በዚህ ቃል መጠየቅ ይቻላል። በዚህ አይነት መልኩ እንግዲህ የዛሬው ደርስ እነዚህን የተመለከተ ነው የሚሆነው። 4 ንዑስ ርዕሶች አሉት። ዋናው ርዕሳችን ግን ሀዛና በሱ ዙሪያ የሚያጠነጥን ነበረ። እዚህ ድረስ ይበቃናል። ሰላም አለይኩም ወራህመቱላሂ ወበረካቱ።